ከውን ኃላፊነን ብለው ስለመጡ ከላይ ቁጭ ስላሉ ጠመንጃውን ይሸጣሉ። የሚገሉትን ይገላሉ፣ የሚያስወግዱት ያስወግዳሉ። ህዋት ጋር ይሰራሉ፣ ሻቢያ ጋር ይሰራሉ። ለፋኖ ተብሎ የሚሰበሰብ በሙሉ ገንዘብ ለምንድን ነው የሚያውሉት? ፋኖ ለፋኖ መከፋፈያ ለተፈለገት ዓላማ ህዋትን ተሸክሞ ለመምጣት ብልጽግናን አባሮ ሌላ ደብረጽዮን ለማምጣት አብይን ጎትቶ አውጥቶ አስክሬኑን ደብረጽዮን መተካት ማለት እኮ ነው። የሚገርማችሁ እነሱ የሚለብሱትን ልብስ ልንገራችሁ። የ60 ሺህ ብር ጫማና የ100 ሺህ ብር ምንድነው ያልኳችሁ? የ60 ሺህ ብር ጫማና የ100 ሺህ ብር ጃኬት ነው የሚለብሱ። እነዘመነ ብታምኑም ባታምኑ እነማርሸት የ60 ሺህ ብር ጫማ ነው የሚያረጉ፣ የ100 ሺህ ብር ጃኬት ነው የሚያደርጉት። ፋኖስ ቆሎ እኮ መብላት አይችልም። ተራው ለስብሰባ ነው የምትፈልጉ? ለገንዘብ ነው የምትፈልጉ? አንደኛው አሁን እኮ ዘመነ እነዚህ አይነኩ የምትሉ እናንተ ናችሁ። አሽቃባጭ የታላቁ አማራ ህዝብ ፖለቲካ መረጃ ነው ይዤ የወጣሁት። የጎጃም ህዝብ እልቂት ነው ማጋለጥ ያለብኝ። ለአንድ ሴት ነው ቁሜ እዚህ ገንዘብ ሰበስብ ሙሉ እሰበስባለሁ ብያለሁ። ተረጋግቼ ነው የምሰበስበው። ሚዲያውን በሙሉ ጎበዝ ገሰር ሚዲያ በሙሉ በነዘመነ ኃይል በነማርሸት በነምሬ የተገዛ ነው። ይዋሻሉ፣ እየወጡ ታጋይ ይመስላሉ፣ መሪ ይመስላሉ። የአማራ ህዝብ በተለይ የጎጃም ህዝብ እነዚህን ግለሰቦች 10 የማይሞሉ የፋኖ መሪዎችን በተለይ ጎጃም ውስጥ የመሸጉ 3ቱን ሰዎችን እርምጃ ካልወሰደ ካላባረረ ቀጣይ ፋኖ በነቂስ ይዋጋቸዋል፣ ህዝቡ ያጠፋቸዋል። ለማየት ያብቃችሁ። ፋኖ ደግሞ ይሄ ተራ ፋኖ የተገፋችሁ በውስጥ ተደራጁና እነዚህ ልጆች ተቃውሟቸው አይደለም እርምጃ ለመውሰድ ተንቀሳቀሱ። የጎጃም ህዝብ በነዘመነ ላይ እርምጃ ብትወስድ ሰላም ነህ። ልጆች ይማራሉ፣ ትምህርት ቤት ይከፈታል፣ ንግዱ ይጀመራል፣ ክልሉን ትይዛለህ። ህዝባዊ አመጹ ወደ አዲስ አበባ ይገባል። ፋኖ ራሱ ወደ አዲስ አበባ ገብቶ የአብይን መንግስት ይቆጣጠራል። አሊያ ግን ጎጃሙ 3 ሰዎች እያሉ የወሎም ችግር አይፈታም፣ የጎንደር ችግር አይፈታም፣ የሸዋ ችግር አይፈታም። በጀት አላቸው፣ ሀብት አላቸው፣ አችሏቸውም። ለምን? ገንዘብ አላቸው። ጦር እኮ የላቸውም፣ ገንዘብ ግን አላቸው። ጦሩን በገንዘብ ያዙታል፣ ከፋፍለውታል። አመራር የራሳቸውን አስቀምጠዋል። በሙሉ ሳይበሩን በሙሉ ይዘውታል። የሳይበሩን ሰራዊት የሌላ ብሔር በሙሉ ይዘውታል። በጀት አላቸው። ነጋሻ እኮ ሰብረው ከወጡ በኋላ በነሸቱ በኩል ቀንባባ እዚህ ማን ነው የሚባል ባህር ዳር ዙሪያ ተወልዶ ያደገ ነው። እሸቱ በሚባል ሰው እኮ ነው ይሰደዱ ያሉት። ክትትል እየተደረገባቸው የሚገርማቸው ሰርቨራው ከወጡ በኋላ ለምን ሰብራችሁ ወጣችሁ? መረጃ አስተላለፋችሁ ለአማራ ህዝብ፣ ለመንግስት እንዴት አስተላለፋችሁ? የቀንባባ የባህር ዳር ዙሪያ ልጅ ነው አይደለም እሸቱ? አሁን እነዚህን የሚያሳድድ እሱ የአማራ ፋኖ በጎጃም አደረጃጀት ኃላፊ ያደረጉ ሰው። የነዚህ የጎጃም እውነተኛ ፋኖች ነባር ፋኖች ማረግ ያላቸው የወታደራዊ ትጥቅ ይዘው የገቡ መረጃ ያላቸው የሚዋጉት ለአማራ ስልጣን መሆኑን የገባቸው ክልሉ እንዳይወድም የሚፈልጉ ትምህርት እንዲቀጥል የሚፈልጉ አማራ ወደ ኋላ እንዳይቀር የሚፈልጉ የነዚህን የነዘመንን አደረጃጀት ሰብስበው ሲጠይቋቸው ስለተቃወሙ ነው። በየቦታው በየደረጃው በእውቀትና በስራ ልምድ ይሰጥ ስላሉ ነው። የአማራ ትግል ከሻቢያና ከወያኔ ጋር መለጠፍ የለበትም። ብልጽግና ጠላታችን ነው፣ ህዋትና ሻቢያ ነው ዋናው ጠላታችን ስላሉ ነው። ስብሰባው ማን የጠራው? ዘመነ ካሴ። ስንት ሰው አሰራ? 236 ፋኖች ነው በአንድ ቀን ኃላፊዎችን ያሰራቸው። አታለው
ጦሩን ከሰበሰቡ በኋላ ስብሰባ ጠሯቸው 236 ዘመነ ካሴ ያሰረው አሰስ ማረዳምቴ ዝናቡ እነዚህ ያሰሩት ፋኖ ተፈሪ ማርሸት 236 ፋኖ ነው ያሰሩ በአንድ ቀን እኮ ዋና ዋና የሚባሉትን ያሰጉናል ያሉትን መረጡና አሰሯቸው ለምን ብለው ሲጠይቁ እነዚህ የታሰሩት መመሪያ ከኛ ተቀበሉም መመሪያው ምን መሰላችሁ ክልሉን እያዋደምን እዚሁ እንዋጋ ዝም በሉ እንጃ ምን መድብላቸው ሰዎች ያ ተቀበሉ ወደ አዲስ አበባ የሚባል ነገር የለም ህዋትና ሻዕቢያ ሰሜነኛን እንሰራለን ነው ነበር ፋኖች ነው የታሰሩት ከ200 በላይ ያሰሯቸው ነው እኛ ከወያኔና ሻዕቢያ ጋር ከምንሰራ ከአብይ አህመድ ጋር ወግነን እናንተን ስላሉ ሚውት አርጓቸው ቀምቻ አላገባውባችሁ እናታችሁን አልገደልኩባችሁ እንጀራችሁን አልበላውባችሁ ግን እንጀራችሁ ስለዘጋውት ቀይ ወጣችሁ ላይ አፈር ስለነሰነስኩባችሁ ነው ለምን ሲባሉ መመሪያ ተቀበሉም አሉ እኛ ምንላችሁን አትቀበሉም የኛን ስትራቴጂ ተቀበሉ እነሱ መስረተን ህዝባዊ አመጽ ሲነሳ ቀድመን ያደራጀነው ይያለን እናንተ ትላንትና መጣችሁ ፋኖን ተመራላችሁ ብለን ሰጠናችሁ አጠፋችሁን ስለዚህ አንቀበላችሁም አሉ ለምሳሌ ጋሻዬ መቶ አለቃ ነው ፕሮፌሽናል እኮ ወታደር ነው በመንግስት የሰለጠነ ከስናይፐሩ ጋር ነው የገባው አሁን ዝናቡ ባህር ዳር ደንብ አስከባሪ ነበራል 10 አለቃ እኮ አይደለም ሻለቃ የሚሉ ዝም ብሎ አሁን ይሄ ግን ማረጋሉ ትምህርት ቤት ሄደ ጋሻዬ ትምህርት ቤት ሊሆን ይሰጣው መቶ አለቃ ነው ስናይፐር ይዞ ነው የመጣ የጎንቻ ልጅ ነው ጀግና ነው ወጣት ነው ሰብሮ የወጣው ነው ምላችሁ እኮ ባለፈው እስር ቤት ዝም ብላችሁ አወዳድሯቸው አስረስ የውትድርና አንድም ትምህርት የለው ብቃት የለው ትላንትና ነው የገባው ዘመነ ትላንት እኮ ነው የመጣው ከእስክንድር ደረጃቸው ወጡ ፋኖነትን ያቆሙ ግን ዋና ፋኖች ዛሬ የሉም በልተዋቸዋል በህዋስ ሴራ በሻዕቢያ ሴራ እነሱን አንቀበልም ብሎ ያሉት ሁሉ ተመተው ነግራቸዋለሁ እነዚያ የትምህርት ቤት ዳይሬክተር የነበረው 3 ዲግሪ ምናምን 2 ዲግሪ ያለው ሰውዬ እነዚህ ናቸው እንግዲህ ፋኖነትን አቁመው ደም የተፉ የባዴን ብልጽግና የምንሻ ምክትል ዘርፍ ኃላፊ የነበረው በግንቦት 7 ጊዜ ሲያላግጥ የነበረው ውሃው ሞላ ጎደለ እያለ ከዘመነ ጋር ሲቀልድብን የነበር የጉንጅ ቆለላ ልጅ ተፈሪ ምንድነው 9 ወር ሆነው ወደ ፋኖነት ሲመጣ ከናብይ ጋር ሆኖ አልነበረም ግንቦት 7 የኛ አጥፊ አይደለም እነዚህ ናቸው እኮ ትግሉን የገደሉት ትግሉ 1 አመት ያልሞላውን ሰው አንስተው የመረጃና ደህንነት ኃላፊ አደረጉት ገባችሁ ማናንተ አሰዳጅ ያረክ ትናንት የት ነበርክ ግንቦት 7 ከነማን ጋር ከዶክተር ሰናይ ደረጀ ጋር ገንዘብ እየዘረፍክ ስትኖሩ የነበራችሁ ሌቦች ናቸው